ማንቸስተር ሲቲ 10ኛ ጎል አስቆጥሯል 10-1 ኤክስተር ማስተዛዘኛ ጎል አግብቷል 10-1 ለክ ኤክስተር 9-1 እንዳደረገ ወዲያው ማንቸስተር ሲቲ 10ኛውን ጎል ሪኮሉይስ አገባ 10-1 ጉድ ነው 10-1 ሆኗል ያው ቮሊቦል ነው ከዛ ውጪ ጀማው ደጅ ከምን ጋር ተጫወቱት ከምን ጋር ምንድነው ኤክስትራ ታይም ነው የሚባለው ቡድኑ ምንድነው 10 አገባችሁ አው 10 ሲዲያረ ሳይኮሎጂካል ጨዋታ ካሁኑ ጀምራችሁ ማለት ነው አይደለ አንዳቸው ወጣንላችሁ አይደል ጫናውን መፍጠር ጀምራችሁ ማለት ነው ይሄ ይቅርታ አድርጉልኝና ማናቀው ውድድር ነው ሶሪ በቃ ይሄ ፕሪሚየር ሊግ አይደለም ገባ አይደለ በእንደዚህ አይነት መልኩ ቴረርኛ ላይ ለመፍጠር ማሰባሰበ ከሆነ ቹቹው አላዳምጠማ ዲች ግን እንዴት አገቡ እነዛ አልተጫወቱም ነው አላየሁትም ይጫወቱን የአፍሪካ ዋንጫ ነው ያየሁት ራሱ እንዲኳ ይቻል እንደች 10 ጎል ምንም እንኳን የተናቀ ቡድን ራሱ ቢሆን 10 አይጋ ነውር ነው እግር ኳሳዊ መተፋፈር የሚባል ነገር አለ እንዳይቆጠር ሌላ ጊዜ ቹቹው አሁን እናንተ ልጆች ስለሆናችሁ እኔን ያልተረዳችሁት እንጂ እንደዚህ ለይለት ጎል አይቆጠርም ኖር ነው ገባ ከልጅ አትጫወት ይወጋል በእንጨት አረ እንጨት ማር ነው በ10 ጎል ወጓቸው አቀለሏቸው የሰው ገብርኤልን ሴሜኒዮ መቼ ነው ለጥብስ የደረሰው እንደዚህ 2 ዲጂት ግብ አንድ ጨዋታ ላይ በኢየሱስ ነው እነዛ ተጫዋቾች ወደ ከተማቸው ሲመለሱ አስባችሁታል በሰዓትም በዚህ አይነትማ የሆነ ጩጬ ነገርም ቀብስሰዋል 10 ግብ ሲቲ ግን አይደረግም ገብርኤልን አይደረግም ነውር ነው በቃ የሆነ ሳለ እኮ ላሽ ይባላል አረ ነገኛ ከብራይተን አለን እስቲ ፍየል ወዲህ ቅዝምዝም ወዲህ አለ እፈለው የሰሞኑን አጠራቅመ ኤክስተርም ላይ ምናምን ተነፈስ ይሄንና እዚህ ከወያለው ጋር አይን ቀምተ ብላ አይን ይበላ እኔ ፈልጓል ይሄን ዋንጫ እኔ ነኝ የምበለው ፈለው አታስቸግር ብያለሁ ደናቴ ብትሆን እኮ ሊጉን እየመራ እኮ ነበር ከወያላ አፍቆ ገላግለኝ ነበር እኮ አላቀም እንዴ አስተቀመጥ ማንቸስተር ሲቲ ምን አይነት ጭካኔን ያስመለከተን ጋይስ የፕሪሚየር ሊጉን ነጥብ ያመጣል እልህ ምስኪኑ የሊጓን ቡድን ላይ ተወጡበት ጋይስ 10-1 በሆነ ሰፊ የጎል ልዩነት ነው የሊጓኑን ቡድን ኤክስተር ሲቲን በኤፍኤ ካፕ 3ኛ ዙር ጨዋታ ማሸነፍ የቻሉት ያስቆጠሩትን ተጫዋቾች እንኳን ጠቅሶ ለመጨረስ በጣም አድካሚና አሰልቺ ይመስለኛል እንኳን ጎሎቹን ለመቁጠር ይቅርና ማለት ነው ብቻ በዚህ ጨዋታ ላይ አዲሱ የማንቸስተር ሲቲ ፈራሚ ሴሜኒዮ ጎልና አሲስት አድርጎ መውጣት ችሎ ነበር ሮድሪ ከጉዳት መልስ ከረጅም ጊዜ በኋላ ጎል ማስቆጠር ችሎ ነበር አዲሱ ሴንተር ባክም አሌኒ ጎል ማስቆጠር ችሎ ነበር ሪኮሊዩስ 2 ጎሎችን ማስቆጠር ችሎ ነበር ኒኮ ኦሬሊ በተመሳሳይ ጎል ማስቆጠር ችሎ ነበር በራሳቸው መረብ ላይ 2 ጎሎች እንግዲህ ኤክስተር ሲቲዎችን ማስቆጠር ችሎ ነበር ቲጃኒ ራይንደርስ ሌላ አስደናቂ ሆነ ከቦክስ ውጪ ከርል ማስቆጠር ችሎ ነበር እንዲሁም ደግሞ ብሪች በእነሱ በኩል ብቸኛውና ማስተዛዘኛው ጎል በአስደናቂ መልኩ ማስቆጠር ችሎ ነበር ብቻ በጎሎች የታጀበ የጎል ዝናብ የተመለከትንበት ጨዋታ ነበር ማንቸስተር ሲቲ ወደ ቀጣዩ የኤፍኤ ካፕ ዙር ማለፉን ማረጋገጥ ችሏል ማለት ነው ለማንኛውም ለፕሪሚየር ሊጉ ለቀጣይ እንግዲህ መልእክት ያለው ጨዋታ ነው ማለት ይቻላል እናንተ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉ የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ አራኔም እንደናንተ ኤፍኤ ካፕ ነው ብለው እንደጫውታቸው ነው ማቆ እንጂ ትሬኒንግ እንደዚህ ነው አልጠበቁም እረወይ አታ 9 ሲያገቡ ቀራልኝ እግዚአብሔርን 10 እንደ አንተ 10 እንደዚህ ደስ ያንዴ ውስጥ ደስ እንጨዞም አንድ ስላገቡ ደብረን ያለኝ ደሞ ያገባብንስ ግብራው ሲያስደብር እዴ ማን አድንቄ ማን ልጨርስ ስፔሻሊ እዚህ ጨዋታ ላይ ስፔሻሊ ራይንደርስና ሮድሪ ያገባችሁት ግብ አናዘር ሌቨል ስፔሻሊ ራይንደርስ በሰማ እሺ ማን ላድርግ ሴሜኒዮ ራሱ አንድ ጎል አንድ አሲስት ዶኩ ገብተው አሲስት ሁሉም ይገባል ጎል ሁሉም ያገባ ምንም ያላገባ የለም በቃ ኦን ጎል ራሱ አለ ሁሉም ተደማምሮ በሰማ አታስብ ደስ ይላል ይመቻችሁ እግዚአብሔርን ምንድነው አይደለም ወላሂ ምንድነው ምን ወላሂ አይደለም አሁን ጨዋታው ላላየ ሰው ምናምን ነገር በቃ ይሄ የቅርቃት ኳስ ውጤት ነው የሚመስለው ምናምን ነገር አይደለም ይሄ የእግር ኳስ ነው ተጫውተው ምናምን 10-1 ምናምን የሚባል አይመስለኝም የምር ነው ወላሂ አይደለም ሰንደርላንድ ቼልሲ ብራይተን ላጠፉት ምን ያርጋችሁ ኢየሱስ ወላሂ ነውር እንደዚህ ያደረገ ባለጌ ናችሁ የምር ባለጌ ናችሁ ግን እኔ በቃ ማለት ቪዲዮ መስራት ራስ አልፈለኩም ግን በቃ እኔ ቪዲዮ ለመስራት የፈለኩት በቃ ፌሚኒዮ ለማንቸስተር ሲቲ የመጀመሪያ ጨዋታውን አግቶ አንድ ጎልና አንድ አሲስት አስመዝግቧል ማለት ነው
እና ለሴሜኒዮ እንኳን ደስ አለ ለማለት ያክል ነው እንጂ እንደዚህ የትም የሌለም ይሄ የትም የሌለም እግር ኳስ ጨዋታ ነው። ባስኬትቦል ነው። ምንድን ነው የሰራችሁት ማንቸስተር ሲቲዎች? ተመልከቱ ጋይስ 10-1 የሊግ ዋኑን ኤክስተር ሲቲን በኤፍኤ ካፖ አግኝቶ 10-1 ቀጥቅጦ ረምርሞ ሸኝቶታል። ምን አይነት ጨዋታ ነው የተመለከትነው ጋይስ? ያላስቆጠረ ሰው የለም። ስማቸውን ራሱ መጥራት ያደክማል ነው የምላቸው። አንቷን ሴሜኖ በመጀመሪያ የማንቸስተር ሲቲ ጨዋታ አሲስትና ጎል ማስቆጠር ችሏል። አንቷን ሴሜኖ ይሄንን ከሰርጂዮ አጉዌሮ በኋላ ለመጀመሪያ ጊዜ በታሪኩ በማንቸስተር ሲቲ ታሪክ ያደረገ የመጀመሪያው ተጫዋች ሆኗል። በመጀመሪያው ጨዋታ ላይ ጎልና አሲስት በማድረግ ማለት ነው። ማንቸስተር ሲቲ እንግዲህ 10 ጎሎችን ባስቆጠረበት ምሽት በጣም አስደናቂ ምሽት በኤቲሃድ አሳልፎ በምክትል አሰልጣኙ በፔፕ ላይንደርስ እየተመራ እንግዲህ ኤክስተር ሲቲን 10-1 በሆነ ውጤት አሸንፏል። ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኤፍኤ ካፕም ዋንጫ ሆና መከራ ሊበዛባት አፈር አባህ ብላ አፈር ያስበላህ አንጻል እዚህ ከማንም ጋር ተልከሰከሳለን። እዛ ፕሪሚየር ሊግ ላይ ግን ብራይተን ነሽ ሰንደርላንድ ነሽ መጥቶ ነጥብ የሚወስድብህ ክለብ እንደሆንክ እኮ እናውቃለን። እንግዲህ አንተዋወቅም እንዴ አንተ? እንዴ ደህና ቲም ብትሆን እኮ የሊጉ መሪ ነበርክ እኮ የሊጉ መሪ ነበርክ። ዛሬ እዚህ መተሽ 10 ምንም ማያቅ ቲም ላይ ሻምፒዮንሺፕ ምናምን የሚጫወት ቲም ላይ 10 አገባ። አፈር ብላ አፈር ያስበላ። እንደው ምን እልሃለሁ። ሲቲ በኤፍኤ ካፕ 10-1 በሆነ ውጤት ማሸነፍ ችሏል። ኤክስተር ነው ኤክስተርናል ምናምን የሚባል ሲቲ ምን አይነት ግፍ እንደሆነ አላቅም። 9-0 ሲመሩ ቆይቶ ነበር እስከ 87። እንዴት አድርገው አንድ ጎል እንዳገቡ ባላቅም 9-1 አደረጉት። የሲቲ ብልግና ግን በዛ አላበቃም። ድጋሚ 10ኛ ጎል ጨምሮ 10-1። በጣም የሚገርማችሁ ነገር 10ሩንም ጎል የተለያዩ ተጫዋቾች ማንም 2 ጎል ያገባ የለም። 10ሩንም ጎል የተለያዩ ተጫዋቾች ናቸው ያስቆጠሩት ማለት ነው። 2 ኦን ጎል አለ። በጣም ሌላ ደግሞ የሚገርመው ሃላንድ 45 ደቂቃ ተጫውቷል። አንድም ጎል ሳያገባ እኔ አልጮተ ነበር የመሰለው። መቼም ይሄን ኳስ አላይምና ሃላንድ አልገባም፣ ምንም ጎል አላገባም። ቢገባ በቃ ለጎል ደንቡቱ ምናምን ይጠቅመዋል ምናምን ቢገባ አሪፍ ነበር አላለው። ለካ ገብቷል፣ ገብቷል፣ ግን አንድም ጎል አላገባም ማለት ነው። አስበው ሲቲ 10 ጎል አግብቶ ሃላንድ ምንም ጎል ሳያገባ ፈርስት ሃፍ ተጫውቷል። ግማሽ ጨዋታውን ተጫውቷል፣ ግን ምንም ጎል ሳያገባ ወጣ። ይሄ የዓለም ፍጻሜ ደርሷል። ይመሻል። ይሄ ሁላ ምንድነው እንዴ? ባስኬትቦል ነው እንደተጫወተው ዛሬ ሲቲ ፕሪሚየር ሊግ ላይ የጣላቸውን ሰብሰብ አድርጎ ኤፍኤ ካፕ ላይ ተወጣው። እልሁን በረኛው ብቻ ነው የቀረው። ሌሎቹ 10ሩም ተጫዋቾች ጎል አግብቷል። በረኛው ብቻ ነው የቀረው እዚህ ጨዋታ ላይ። እኛ የምንፈልገው ፕሪሚየር ሊግ ላይ ነው እንድትወጥር የምንፈልገው። ወንድሜ ጎረቤቴ ይሄን ብቻ ስማኝ።